ጁረይጅ ማን ነው? ጁረይጅ ነቢይ ነው ወይንስ ወልይ? ዕድሜ ልኩን በአምልኮ የፈጀውን ጁረይጅ እንዴት በዝሙተኛዋ ፈተና ላይ አላህ ጣለው? በደሳሳ ጎጆ ውስጥ ሲኖር የነበረው ጁረይጅ ከወርቅ የሆነ ቤት እንዲሰራለት ሲለመን ስለምን እምቢ አለ? እንደ ጁረይጅ ያሉ ፍጹም ባህታውያን በውብ ሴቶች ተሸንፈው በፈተና ይወድቁ ይሆን? በዝግጅታችን የምንዳሰሰው ይሆናል። በቀደመው ዘመን የሰው ልጆች ከዱንያ ድሎት ሽሽት ባህታዊነትን ብቸኛ መሸሸጊያ አድርገው በየተራራው አናት ላይና በየጫካው መሃል ትናንሽ ድንኳኖችን ደኩነው አላህን ያመልኩ ነበር። በዚያ ሩቅ ዘመንም ከነዚያ ጫካ ውስጥና ተራራዎች ላይ ድንኳናቸውን ቀልሰው ለአምልኮ ከተጠቃለሉት ባህታውያን ውስጥም ጁረይጅ የተሰኘ